ሩትዬ ልዑሉ ዳኒ አያምሩም? የኔ ውዶች እንዴት እንደሚያምሩ ማለት ነው። በነገራችን ላይ ትናንትና ሩትዬ አብርሽን እኔ ቅርታ ጠይቄ አንተ ጋር መኖር ፈልጋለሁ ስትለው ያሳየውን አክት አይታችኋል፣ እንዴት እንደሚደብር ማለት ነው። ያሳየው አክት ማለት ነው። ሲቀጥል ሩታ ማለት ነው ይቅርታ የጠየቀችበት ምክንያት ወይም ደግሞ ከአንተ ጋር መሆን ፈልጋለሁ ያለችበት ምክንያት ሩታ አብርሽን ፈልገው አይደለም። ሩታ ከአብርሽ ጋር መኖር ፈልጋ አይደለም ማለት ነው። እሱ ግን በቃ እንደ ተፈላጊ ምናምን ራሱን አስቦ ራሱን በጣም ቆለለ ማለት ነው። የእንትን ተራራላ እንደዛ አድርጎ ራሱን ቆለለ ማለት ነው። ሲጀመር ማለት ነው ሩታ ወንድምየውን ለማክበር ነው ያንን ቃል የተናገረችው። ምክንያቱም ሩታ በልጁ አባት ዙሪያ ያሉ ቤተሰቦችን ማክበር ትፈልጋለች፣ ወይም ደግሞ በልጁ አባት ዙሪያ ያሉ ቤተሰቦችን በቃ የእነሱን ቃል መንቀፍ ወይም ደግሞ እነሱን የሆነ ነገር ሲጠይቋት አይሆንም ወይም ደግሞ አላደርገውም ማለት አትፈልግም። ምክንያቱም የልጇ አባት ቤተሰቦች እስከሆኑ ድረስ ታከብራቸዋለች። ይሄ ልጅ ደግሞ የአብርሽ ታላቅ ወንድም ነው ተብሏል አይደለ? ስለዚህ ስለምታከብርና የእሱን ቃል መንቀፍ ስለማትፈልግ የእሱን ሞራል ለመጠበቅ ብላ ያንን ነገር እንደዛ ስትለው እንደገና ደግሞ ሩታ አብርሽ እሺ ብሎ እንደማይቀበል ታውቃለች ማለት ነው። እና እንደዛ ስለሆነ ነው እንጂ አብርሽ በዳይ ሆኖ ሩታ ይቅርታ ጠይቃ ከሱ ጋር ልትኖር ፈልጋ አይደለም። ይቅርታ መጠየቅ ካለበትም አብርሽ ነው ይቅርታ መጠየቅ ያለበት። ምክንያቱም ሩታን የጎዳት አብርሽ ነው እንጂ ሩታ አይደለችም አብርሽን የጎዳችው። ሩታ አይደለችም መጀመሪያ ከሌላ ሴት ጋር ከሌላ ወንድ ጋር ወይም ስትል የነበረው አብርሽ ነው ከሌላ ሴት ጋር እንደፈለገ ሲሆን የነበረው። ስለዚህ እሷ አንድና አንድ አላማ ከልጁ አባት ቤተሰቦች ጋር መደባበር አትፈልግም፣ ወይም ደግሞ ይቺ የኛን እንትን መስማት የማትችል ሴት ናት እንድትባል አትፈልግም። ክብሯንና በቃ ይሁንላቸው ማለት የሆነ በቃ የምታከብሩት ሰው አለ አይደለ? እንደዛ ስለፈለገች ወይም ደግሞ ያንን ሰው ለማክበር ስለፈለገች ነው እንጂ አብርሽን እንትን ያለችው ሌላ ነገር አይደለም ማለት ነው። ሰላም አሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ አድርጉ ማለት ነው። እና በጣም እኮ ነው የሚገርመው። ትናንትና በጣም ነው የተናደድኩት በነገራችን ላይ ማለት ነው። ትናንት ኢቭን በሰራሁት ቪዲዮ ራሱ ተናድቻለሁኝ። ምክንያቱም ለምን እንደው ታውቃላችሁ አብርሽና ሩታ በጣም ይፈቀራሉ ምናምን ነገር ብዬ በሰራሁት ቪዲዮ ነው የተናደድኩት። ምክንያቱም ማታ ላይ ያየሁት ቪዲዮ በጣም አናዶኛል፣ አብርሽ ያደረገው ነገር ማለት ነው። ለምን እንደው ታውቃላችሁ በቃ እዛ ጋር ሩታ ምናምን እንትን ስትለው እሱ የሄርሜላን አንገት እየነካካ ምንድን ነው መነካካት ብርቅ ነው እንዴ ላንተ? ነካክተህ ወልድ የለ እንዴ? ምንድን ነው እንደወለደ ሰው ሆነ እንጂ የሩታ አንገት የሄርሜላን አንገት እየነካካ ምናምን ጸጉሯን እንትን እያለ እኔ አልፈልግም ልጄ ነው እንጂ የምፈልገው። ኧረ እባክህ ሩታ አትፈልግም ሲጀመር ማለት ነው። ጥርግርግርግ ማለት ትችላለህ ማለት ነው። ግን እንዴት እንደሚያናድድ ይሄ እዛ ጋር ድርጊቱ ምናምን ነገር በቃ ምናምን በቃ የኔ ምስኪን ሩትዬ ማለት ነው። ሩትዬ የኔ ምስኪን የኔ ጠንካራ ሴት፣ የእውነት አንቺ እኮ በቃ በጣም ብልህ ጠንካራ ሴት ነች ማለት ነው። አዎ ብልህ ጠንካራ ሴት መሆኗን ለራሱ በዚህ ታያላችሁ። ገባችሁ? የልጇን አባት በላዋ ላይ ብዙ ነገር እያደረገባት እንኳን ግን የእሱን ቤተሰቦች ክብራቸውን ትጠብቃለች። የእሱ ቤተሰቦች የሚሏትን ትሰማለች ማለት ነው። የእሱን ቤተሰቦች በጣም ታከብራለች ማለት ነው። እሱ የልጁ አባት ባያከብራት እንኳን እሷ ግን ከሱ አልፋ ቤተሰቦቹ ሁሉ ታከብራለች ማለት ነው። በቃ ጠንካራ ሴት፣ ብልህ ሴት፣ ጎበዝ ሴት፣ የፍቅር ሰው ሴት ይችናት ማለት ነው። እና እንደነገርኳችሁ እዛ ጋር በጣም ሲላላጥ እንደገና በቃ ራሱን ቆልሎ በቃ እንደ ዳሽን ተራራ ነው የሚባለው አላቅም፣ ብቻ የሆነ ተራራ አለ ይባላል፣ የሆነ ትልቅ ተራራ። ልክ እንደዛ ተራራ ራሱን ቆልሎ እኔ እንደዚህ ነው አንቺ ምን ስለተገኝ አሁን ማለት ነው። አንተ ነደም የምታለሰው የእውነት በጣም ያለቅሳል አብርሽ ማለት ነው። አሁን ዳኒ በጣም ይንከባከባታል ሩታን ታያላችሁ። ሩታ ከዳኒ ጋር ስትሆን በጣም ነው የሚያለቅሰው ማለት ነው። ወይኔ ነው የሚለው ማለት ነው ያኔ። ስለዚህ አብርሽ ሩታ በቃላ ከሌላ ሰው ጋር ሲያያት በጣም ነው ከሌላ ሰው ጋር እንድትሆን አይፈልግም። እሺ ከሩታ ካሁን ሲባል ደግሞ ሪምቦዬ እኔ ሩታን አልፈልግም እንትና ብላ ነበር፣ እንደዚህ ብላ ነበር፣ እግሌን አንጥታ ነበር። እግሌን ለምን አለ? እነዚያ ሰዎች አብረውሽ አይኖሩም አላለም? ይኖራሉ፣ ግን ደግሞ የልጅ አባት ስለሆንክ ይሄ ልጅ ሕፃን ስለሆነ አብራችሁ ብትሆኑ የተሻለ ነው ለልጃችሁ ማለት ነው እንጂ የደስታም ከደስታ ጋር መኖር ከፈለገ መኖር ትችላለች። ሩታ ከዳኒ ጋር መኖር ከፈለገ መኖር ትችላለች። እነዚህ ልጆች ያፈቅሯታል እንጂ ማለት ያፈቀረ ሰው ደግሞ
ይኖራል እና ከኔ ጋር ኑር ከተባለ ይኖራል ማለት ነው። ለምሳሌ ሩታ ዳኒ እና ከኔ ጋር መኖር አለብህ ካለችው ዳኒ ሩታን ያፈቅራታል አይደለ? ስለዚህ አብሯት ይኖራል። አብረዋት የማይኖሩ መስሎ ነው እንዴ? ለምን እነዛ ሰዎች አብረውሽ አይኖሩም ምናምን ነገር እያልክ ራስህን እንደዛ ስትቆልል ወይም ደግሞ ራስህን እንደ በቃ እንደ ሌላ ነገር አስበህ ምናምን ነገር እየፈረድበት ትንሽዬ ደረት አለቻችን ደረት እንደዚህ ውጥር የምታደርጋት ማለት ነው። ውጥር የምታደርጋት ማለት ነው። በነገራችን ላይ ሰሞኑን ማለት ነው የዙጥን ውፍረት ለመቀነስ ዙጥም ጥረት እያደረገች ነው ማለት ነው። ከዛ አብርሽ ነው በቃ ስፖርት አሰሪው ምናምን ነገር ጨነቀ መወፈሯ። እግሯን መሸከም ከበደ። ቦርጯን ማየት ሰለቸ። እንደ ሩታ ሸንቀጥ ብሎ የሚገኝ ሰው የለም። ገባ ወልዳ እንኳን የራሱ ሩታ ሽንቅጥ ያለች ልጅ ናት ማለት ነው። እና ግንድ የመሰለ እግር ማየት ወይም ደግሞ መሸከም ሰለቸ መሰለኝ። ስፖርት ቤት እየወሰድክ ስፖርት ማሰራት ጀምረሃል ማለት ነው። እና እንደዚህ እንደ እርጉዝ የተገፋ ቦርጭ ማየትም ሰለቸ መሰለኝ። ስፖርት ቤት እየሰራ የቦርጭ ማጥፊያ ስፖርቶችን ታሰራለህ ማለት ነው። አይታችሁ ከሆነ በእግሯ ስትሰራ ያያችሁትን ስፖርት ማለት ነው። አንድ የእግር ውፍረት መቀነሻ ስፖርት ነው የሚሰሩት። 2 የቦርጭ ማጥፊያ ስፖርት ነው የምትሰራው ሄርሜላ ማለት ነው። እና ይሄ እንግዲህ አብርሽ አልፈለገውም ማለት ነው። አብርሽ ነው ደግሞ ይዞት እየሄደ የሚያሰራት። ሄርሜላ ሰውነቷን ማስተካከል ብትፈልግ ራሷ ለብቻዋ ነበር እየሄደ ግን ለአብርሽ ማየት ስላስጠላው ወይም ደግሞ እንደ ሩታ ሽንቅጥ ስላላለች እየወሰደ ማሰራት ጀመረ ማለት ነው። በደንብ አሰራት። አዎ ግን እንደ ሩታ የምትሆን ልጅ አይደለችም። ዙጥ ማለት ነው። ዙጥ እንደ ሩታ የምትሆን ልጅ አይደለችም ማለት ነው። እና ምክንያቱም ሩታ በጣም ስማርት ልጅ ናት ማለት ነው። እና በጣም ነው አብርሽ ትናንትና በጣም ነው የገረመኝ ማለት ነው። ሩትዬ ግን እዛ ጋር የሆነ በቃ እኔ አሳዘነችኝ ማለት ነው። እዛ ጋር እንደዛ ብላ ምናምን ነገር እሱ ግን እንቧዘራፍ ደግሞ ያ ወንድም ተብዬው እንደ ታላቅ ወንድም አትቆጣም እንዴ? እንደዛ አፍን ዘግተህ እሱ እንቧዘራፍ ሲል ዝም የምትለው? ዝም በል፣ ያለፈ ነገር አትናገር። ካልፈለግክም ነው ማለትን እንኳን ይቅታል። ይሄ ታላቅ ወንድም ተብዬው ማለት ነው። ሩታን እንደዛ እንድትል አሳመንና ሩታ ታላቅ ወንድሙ ለማክበር ብላ ያን ነገር አደረገች። ከዛ ወንድምየው እዛ ጋር ቆሞ ባዘራፍ ሲልባት ሩታ ላይ እሱ ዝም ማለቱ ምን አስፈለግ? እንደ ትልቅ ወንድም ታናሽ ወንድምን የመቆጣት ግዴታ አለበት። እና እሱ ግን እዛ ጋር ዝም ማለቱ እንትን አለኝ እና ሩትዬ እዛ ጋር ትንሽ አሳዘነችኝ። ግን ደግሞ ሳስበው ሩትዬ ፈልገው አይደለም። ስለዚህ ውስጧ እንደማትፈልገው በጣም ስለምታውቅ ወይ ደግሞ ወንድምየውን ለማክበር ወይ ደግሞ እሺ እንደማይለት ስለምታውቅ ምናምን ነው እንጂ ፈልገው አይደለም ምናምን ብዬ እንትን አልኩት እንጂ እዛ ጋር በጣም ነው ያሳዘነችኝ ነበር ማለት ነው። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበል። የዛሬ ቪዲዮ ይህንን ይመስል ነበር። እስከ ቪዲዮ የመጨረሻ አልተከታተላችሁኝ እጅግ ከልብ አመሰግናለሁ። ለምታበረታቱኝም አመሰግናለሁ። ቪዲዮን ላይክ አድርጉ፣ ሸር አድርጉ፣ ሳብስክራይብ አድርጉ። ባይ